በሀገራችን ከተሞች ከተሳፈሩበት ታክሲ ሳይወርዱ ስንት ወራጅ ወንዞችን አቆራርጠው እንደሚያልፉ ልብ ብለውት ላያውቁ ይችላሉ። ያለው ማማሩ እንዲሉ አበው የገጠር ልጅ ሆነው የሞላ ወንዝ አላሻግር ብሎት ትምህርት ቤት አርፍደው ገበያ ተስተጓጉሎቦት አማረውም ሊሆን ይችላል። ይህ በረከት እንጂ ምኑ ያስመርራል እያሉ በዚህ ዕድላችን የሚቀኑ የዓለም ዜጎች ቁጥር ግን በሚሊዮኖች ነው የሚቆጠረው። ምክንያቱም ዓለማችን ላይ ምንም አይነት ወንዝ የሌላቸው 15 ሀገራት ይገኛሉ። የዛሬዋ መዳረሻችን አንዷ ናት። የምትጠጣው ውሃ የሌላት፣ ጥሟን የምታረካው ከቀናት በአንዳንድ ስፍራዎቿ ከርሰ ምድር ቆፍራ፣ አብዛኛውን ጊዜ ግን የባህር ውሃ ቀድታ ጨውን በቴክኖሎጂ አጣርታ ነው። ሳይደግስ አይጣላም አይደል ተረቱስ። መሬቷ ምላሷን የምታረጥብበት ጠብታ ውሃ የነፈጋት ደርሶ ንፉግ ሆኖባት እንዳይመስላችሁ። ውሃ የሚይዝበት ቦታ ቢያጥረው እንጂ ከርሰ ምድሯ በነዳጅ የተሞላ ነው። በምድራችን ላይ ከሩሲያና ከኢራን ቀጥላ ሶስተኛዋ ከፍተኛ የተፈጥሮ ጋዝ ክምችት ያለባት አገር ናት። የዓለምን 20 ከመቶ ፈሳሽ የተፈጥሮ ጋዝ ገበያ ትቆጣጠራለች። ሀገራዊ የሀብት ክምችቷ፣ ዓመታዊ መንግስታዊ በጀቷና የዜጎቿ ብልጽግና ዓለምን ያስቀና ነው። የኔ ብጤ ድሃ በባትሪ ተፈልጎ የማይገኝባት የበረከት ምድር። ይህንን የተባበሩት መንግስታት ድርጅትና የዓለም ባንክ በይፋ መስክረውላታል። እንደ ሞናኮ አይነቶቹን ሚጢጢ አገራት ትተን ዓለማችን ላይ በስም ከሚጠቀሱ ትላልቅ አገራት በነፍስ ወከፍ ገቢ ሁሉንም ታስከነዳቸዋለች። የስሟን ገናናነት፣ የኢኮኖሚዋን ጥልቀት፣ በዓለም ጂኦፖለቲካ ላይ ያላትን ተጽዕኖ ፈጣሪነት ሬዲዮ በከፈቱ፣ ጋዜጣ በገለጡ፣ ቴሌቪዥን ባበሩ ቁጥር የሚሰሙ፣ የሚያነቡ፣ የሚያዩት ሐቅ ነው። እሷ ግን የስሟን ያህል ትልቅ፣ ዜጎቿም የሚወራላቸውን ያህል ብዙ እንዳይመስሏችሁ። 11500 ስኩዌር ኪሎ ሜትር ስፋትና 2.8 ሚሊዮን ነዋሪዎች ብቻ ናቸው ያሏት። ልብ ያድርጉ፣ ዜጎች ሳይሆን ነዋሪዎች ነው ያልነው። የዜጎቿ ቁጥር ከአጠቃላይ የሀገሪቱ ነዋሪዎች 12 ከመቶ ብቻ ነው። በሌላ አነጋገር በዚህች ሀገር ጎዳና ከሚያዩአቸው 100 ሰዎች 88ቱ ስደተኞች ናቸው። ይግረማቸውና በሀገሪቱ የሚገኙ ህንዳውያን ቁጥር ብቻ ከሀገሪቱ ዜጎች በእጥፍ ይበልጣል። የነዋሪዎቿን ቁጥር በሀገራት እየከፋፈልን በደረጃ ካስቀመጥነው የራሷ ሀገር ዜጎች 4ኛ ደረጃ ላይ ነው የሚቀመጡት። ህንዳውያን የመጀመሪያውን ደረጃ ይዛሉ። በቁጥር 700 ሺህ ናቸው። ባንግላዴሻውያንና ኔፓላውያን የሁለተኛና የሶስተኝነት ደረጃ ተሰጥቷቸዋል። ከአፍሪካ የግብፅና የሱዳን ዜጎች በብዛት ይኖሩባታል። አንዳንዶች ቃታር፣ ሌሎች ካታር ይሏታል።